ሰላም ሰዎች እንዴት ናችሁ? ዛሬ ደግሞ ሰላም ሰዎች እንዴት ናችሁ? ዛሬ ደግሞ ስለሚያናድዱኝና ስለሚያበሽቁ ግን ቫይራል ስለሚወጡ የቲክቶክ እና የዩቲዩብ ቪዲዮዎች አይነት አወራለሁ። እንድታስታውሱ የምፈልገው ነገር ማንም የፈለገውን ይሰራል። ይሄ የግል ጥላቻ አይደለም። ግን እንደዚህ አይነት ቪዲዮ እየተሰራ ቫይራል ሲወጣ ለምሳሌ ሰዎች እንደው በኢየሱስ እንደው በአላህ ሙስሊም ከሆናችሁ ኦርቶዶክስ ከሆናችሁ በማርያም ይህንን ቪዲዮ ሳታቋርጡ እስከ መጨረሻው እያያችሁ በጣም የሚባል ፊልም ተማኩት። ቲንክ ኢንቨስትመንት 500,000 ብር እንዴ! እስካሁን እንትና 1 ሚሊዮን አልገባም እንዴ? ድምፅ ነው እንጂ። ኧረ ለእኔም ድምፅ ነኝ ወዳጆች። ሌላኛው ቫይራል የሚወጣ ቪዲዮ ደግሞ ይሄንን እዚህ ላይ ታረጋል። ድንጋይ ይሄንን የሚያክል ድንጋይ እዚህ ላይ ታረግና እኔ በቃ ኑሮ ከበደኝ፣ መረረኝ አልቻልኩም። ኢትዮጵያውያን ወገኖቼ ቫይራል አውጡት፣ ቪዲዮን ቫይራል አውጡት። ሌላኛው የቪዲዮ አይነት ደግሞ አንቺ ወራዳ ድንጋይ ዶማ፣ አንቺ ቆርቆሮ ጋይስ ቢቀርስ ባይሰራ ብትተውት የሚል አይነት ሀሳብ ውስጥ ነው መጨረሻ ላይ የሚከተኝ። ሰው የፈለገውን መስራት ይችላል። አሁንም ለማስታወስ እኔ መስራት የምፈልገው በአድቬንቸር ላይ ነው። ትራቭል ማድረግ እፈልጋለሁ። እኔም እርዳታችሁ ያስፈልገኛል። ሰብስክራይብ አድርጉ፣ ቻናሌ 1000 ያስገቡ። ትራቭል ማድረግ እንጀምራለን፣ ጌም መጫወት እንጀምራለን። ትንሹም ቢሆን እሸልማለሁ። ገቢ የለኝም እስካሁን ዩቲዩብ ላይ ስራዬን አቆሚያለሁ። ሶ ሰብስክራይብ